እናትና ልጅ በጠባቧ ክፍላቸው ውስጥ ተቀምጠዋል። እማ ርቦኛል አለ ዩሱፍ ሆዱን እያሻሸ። ሀቢቢ ትንሽ ጠብቀኝ ቲማቲም ስልስ እሰራልሃለሁ አለች እናት ፀጉሩን እያሻሸች። ቤት ውስጥ የሚላስ የሚቀመስ ባለመኖሩ የዩሱፍን ረሃብ ለማስታገስ 2 የቲማቲም ዘለላዎችን ፍለጋ ከቤት ወጣው። በበር በኩል አጮለኩና እስክመለስ በሩን እንዲዘጋ ነገርኩት። ከዚያም ወደ ጎረቤታችን ቤት አቀናው። ነገር ግን ደጋግሜ ባንኳኳም መልስ የሚሰጠኝ ሰው አላገኘሁም። ከመንገዱ ማዶ ወደሚገኘው ወደ ኡሙ ሚቅዳድ ቤት አመራው። አንኳኩቼ ገባሁ። እንዴት ነሽ? ልጆችሽስ? ብዬ ሰላምታን አቀረብኩላት። አልሐምዱሊላህ ደህና ነን፣ አላህ ይጠብቀን ብላ መለሰችልኝ። እያንዳንዷ ሰከንድ የመጨረሻ ሊሆን ይችላልና እኛ ፍልስጤማውያን ጦርነት ውስጥ ስንሆን እንዲህ ነን። ብዙ አንናገርም። ባለቤቴ ውሎ አዳሩ ሆስፒታል ሆኗል። ጦርነቱ ከተጀመረበት ጊዜ አንስቶ ወደ ቤት አልተመለሰም። አልሐምዱሊላህ አልኩና ቲማቲም ካላት እንድትሰጠኝ ጠየኳት። በፌስታል ቋጥራ ያቀበለችኝን ቲማቲም ይዤ ልወጣ ስል ሁኔታዎች ከባድ ሆነዋል፣ በዱዓ እንተዋወስ አለችኝ። በአላህ እርዳታ ይህ ሁሉ ያልፋል ኢንሻአላህ አልኳት። ገና ንግግሬን ሳልጨርስ ከባድ ፍንዳታ ተሰማ። በጥቁር ደመና አየሩ ተሸፈነ። አካባቢው በአቧራ ተሞላ። አእምሮዬ ዩሱፍን ስም አቃጨለ። ከራሴ ጋር እየታገልኩ ወደ ጎዳናው ሮጥኩ። ሁሉም ይጮሃል። ዩሱፍን አይተኸዋል? እዚህ አካባቢ አንድ ትንሽ ፍሪዝ የሆነ ልጅ አግኝታችኋል? እያልኩ ጮህኩ። መልስ የሰጠኝ ማንም አልነበረም። በአምቡላንስ ተጭኜ ሄድኩ። የመኪናው በር ሲዘጋ በዩሱፍ ላይ የዘጋሁት በር ታወሰኝ። እየተብሰለሰልኩ አሽፋ ሆስፒታል ደረስኩ። ዩሱፍ ዩሱፍ ብዬ ተጣራሁ። ለአላፊ አግዳሚው የ7 ዓመት ቆንጆዬ ልጄን አይታችሁታል እያልኩ ጠየቅኩ። የአይኔ ማረፊያ ባለጥቅልል ፀጉሩ ጥቃቱ ፊቱን ከማበላሸቱ በፊት ቆንጆ ምስሉን በአእምሮዬ ሳልኩ። ፍርስራሽ አቧራ ከሰውነቱ ጋር ተጣብቆ በደም ተጨማልቆ አልጋ ላይ ተንጋሎ አገኘሁት። ዩሱፍ በባዶ ሆዱ ጌታውን ተገናኘ።